እንዴት ናችሁ? ዛሬ እንግዲህ ወደ ዩኤስ ነው የምንሄደው። የዶናልድ ትራምፕ አስተዳደር በኢትዮጵያውያን ኤርትራውያንና ሌሎች ሀገራት ላይ የጣለውን የቪዛ እና የዲፖርቴሽን ፕሮግራም ነው የምናወራው። ምንድነው የተፈጠረ ያለው? የዶናልድ ትራምፕ አስተዳደር እንግዲህ ብዙ ነገሮችን በመወሰን ይታወቃል። እንዲህ ነው አይባልም። በጣም ብዙ ነገሮችን ይወስናልና ምንድነው እየወሰነ ያለው የሚለውን በዚህ ቪዲዮ ለማየት እንሞክራለን። ሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ብዙ ታተርፋላችሁ። ኢትዮጵያውያንና ኤርትራውያንን በቀጥታ ያገኘው ይህ ውሳኔ ትኩረቴን ሳብ አድርጎታል። ምንድነው ወደ 39 የሚጠጉ 38 የሚጠጉ ሀገራት ሊሆኑ ይችላሉ። አፍጋኒስታንን፣ ፓለስቲንን ጨምሮ ማይናማር፣ ሴራሊዮንን፣ ሲሪያን ጨምሮ ብዙ ሀገሮች አፍሪካ ሀገራት ለምሳሌ ቡርኪና ፋሶ፣ ቻድ ሪፐብሊክ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ሊቢያ፣ ማሊ፣ ናይጄሪያ፣ ሲራሊዮን 19 ሀገራት ከዛ ውስጥ ባን የተደረጉ ናቸው። ለስቱደንት ቪዛ ሊሆን ይችላል፣ ለቱሪስት ቪዛ ሊሆን ይችላል፣ ሌሎች ቪዛዎች ኤርትራውያን ጨምሮ ማለት ነው ባን አድርጓል የዶናልድ ትራምፕ አስተዳደር። ኢትዮጵያና ኢትዮጵያውያንን የሚመለከተው ነገር ምንድነው? ኢትዮጵያና ኢትዮጵያውያንን የሚመለከተው ነገር ምንድነው? በአሜሪካ የሚገኙ የቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ ያላቸው ሰዎችን እስከ ፌብሩዋሪ 13 2026 የሚቀጥለው ወር ወይም ከወር በኋላ ማለት ነው። ጃንዋሪ አልቆ ፌብሩዋሪ ነው የሚቀጥለው ወር ማለት ነው። እስከዛ ወር ድረስ በራሳቸው ፈቃድ ከወጡ የአሜሪካ መንግስት $1000 ሊሰጥ፣ ካልሆነ ግን ብዙ ሰው በንግድ ቪዛ ይሄድ፣ በሕክምና ቪዛ ይሄድ፣ በቱሪስት ቪዛ ይሄድ፣ በተለያዩ ስልጠና ቪዛ ይሄድ፣ በተለያየ ነገር ወደ ዩኤስ ይግባ እንጂ ዩኤስ ገብቶ እነዚህ ሶስት ነገሮች ካሉ ሀገሩ ላይ ቴምፖራሪ ፕሮቴክሽን ስታተስ መጠየቅ ይችላል። ያን ደግሞ ፌብሩዋሪ 13 ነው እንግዲህ ዴድላይኑ። ምንድነው ይሄ ነገር የሚለውን በዚህ ቪዲዮ እናያለን። ቲፒኤስ ምንድነው ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ ምንድነው፣ መች መጣ የሚለውን በዚህ ቪዲዮ እናያለን። ስታተስ የሚባል ለሰዎች የሚሰጥ ሌጋል ራይት አለ፣ ህጋዊ መብት አለ። እነዚህ ነገሮች ሶስት ለሰዎች የሚሰጡ ቅድመ ከለላዎች ያሉት ሲሆን በሶስት ምክንያቶችም አሜሪካን ሀገር ሰው ገብቶ በሶስት ምክንያቶች ይሄንን ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ያገኛል። እንግዲህ ይሄ ቴምፖራሪ ፕሮቴክሽን ከሚሰጣቸው ነገሮች አስቀድሜ ልነግራችሁ የምችለው ምንድነው፣ ማን ነው ቴምፖራሪ ፕሮቴክሽን ስታተስ የሚያገኘው? እንግዲህ ይሄ ቴምፖራሪ ፕሮቴክሽን የሚባለው ወይም ቲፒኤስ የሚባለው ነገር ለማንኛውም ዜጋ ወደ አሜሪካን ሀገር ገብቶ በተለያየ ምክንያት ገብቶ ይሄንን ነገር ካገኘ፣ ይሄን ወረቀት ካገኘ፣ ይሄ ስታተስ ላይ ከተገኘ፣ ይሄ ሁኔታ ላይ ከተገኘ ቀጥሎ ግሪን ካርድ ያገኛል። እስካሁን በነበረው አሰራር ቀጥሎ ዜግነት ያገኛል፣ እንደ ሁኔታው ማለት ነው። ወይ አብዛኛው አሜሪካን ሀገር የገባ ሰው በሌጋል መንገድ ካልገባ በዚህ መንገድ አልፎ ነው ወደ ግሪን ካርድ ሄደው፣ በዚህ መንገድ አልፎ ነው ወደ ዜግነት ሄደው ሲቲዝንሺፕ ያገኘው። ስለዚህ ይሄ እንግዲህ ይሰጥ የነበረው 1990 ኮንግረስ የወሰነው ለየትኞቹ ሰዎች ነው? ጦርነት፣ ኮንፍሊክት፣ ፖለቲካዊ ችግር ያለባቸው ሱሪያን ሊሆን ይችላል፣ አፍጋኒስታን ሊሆን ይችላል፣ አላቅም የእርስ በርስ ጦርነትና መንግስት ጋር ባለ አማጽያን ጋር ባለ ጦርነትና ጦርነት ጋር በተገናኘ የመጀመሪያው። ሁለተኛው የተፈጥሮ አደጋ እንደ ሃሪኬን ሊሆን ይችላል፣ መሬት መንቀጥቀጥ ሊሆን ይችላል። ይሄ የተፈጥሮ አደጋ እና አውሎ ንፋስ ሊሆን ይችላል፣ ዋሬቨር ያለው ነገር ሆኖ እንደ ሱናሚ ሊሆን ይችላል። እንዲህ አይነት ነገሮች ካሉ ወደ ሀገሩ ሰው መመለስ ካልቻለ አሜሪካን ሀገር የሚቆይበት ስታተስ ነው። ሶስተኛው ኢመርጀንሲ የተለያዩ አደጋዎች ካሉና ወደ ሀገሩ በቂ መመለስ የማይችልበት ምክንያት ካለ ቴምፖራሪ ፕሮቴክሽን ስታተስ ይቆያል ማለት ነው። ይሄ እንግዲህ ቴምፖራሪ ፕሮቴክሽን ስታተስ ሶስት ነገሮችን በጣም ምርጥ የሆኑ አሜሪካን ሀገር ለሚኖሩ እዚህ ስታተስ ለሚገኙ ሰዎች የሚሰጠው ነገር አለ። አንደኛው ምንድነው? በምንም አይነት ሁኔታ የዲፖርቴሽን ፕሮግራም በዚህ ሰው ላይ አይመጣም፣ ወይም ደግሞ እስካሁን ባለው ሁኔታ ዲፖርት ያለመደረግ ህጋዊ መብት አለው ቲፒኤስ ያለው ሰው። ይህንን ነው እንግዲህ ዶናልድ ትራምፕ አስተዳደር ሊያነሳው የተቃረበው። በሁለተኛነት ደረጃ ህጋዊ የስራ ፈቃድ እንደ ማንኛውም ዩኤስ ሲቲዝንሺፕ ይኖረዋል። አንድ ሰው ቴምፖራሪ ፕሮቴክሽን ስታተስ ላይ ነኝ ካለ ህጋዊ የስራ መብት ይሰጠዋል። እንደ ማንኛውም ዩኤስ ዜጋ የፈለገውን ሙያ ያለውን ብቃት ሸጦ የመኖር መብት አለው አሜሪካን አገር። በሶስተኛነት ደረጃ በጣም ደስ የሚለው ምንድነው? ከአሜሪካን ሀገር በህጋዊ መንገድ ወጥቶ በህጋዊ መንገድ የመመለስ ራይት ይሰጠዋል ይሄ ቴምፖራሪ ፕሮቴክሽን ስታተስ። ሰዎች ለአመታት አድርገውታል። ከ1990 እስከ 2025 ስቲል እስካሁን ድረስ አሁን ትራምፕ እስከመጣበት ጊዜ ድረስ
ሰዎች በዛ ሁኔታ ላይ ያሉ አሉ ግሪን ካርድ ያገኙ አሉ ሲቲዝንሺፕ ያገኙ አሉ ግን እነዚህ ሶስት መሰረታዊና ትልልቅ ነገሮች በእነዚህ ሁኔታዎች ላይ እየሰራ ነበር የነበረው ስለዚህ ይሄ ምንድነው የሚያሳየው በጣም አሪፍ እንደነበረና ሰዎች ያለ ምንም ችግር በጦርነት በተፈጥሮ አደጋና በተለያዩ ኢመርጀንሲ የተለያዩ አደጋዎች ውስጥ አሜሪካ በሚኖሩበት ጊዜ በዚህ ሁኔታ ውስጥ እንዲያልፉና ይሄን ነገር እንዲያገኙ የሚያደርግ ስለነበረ የዶናልድ ትራምፕ አስተዳደር እንዳልኳችሁ ዩክሬናውያንን ሶሪያንን በጣም በችኮላ ወይም በፍጥነት ከዲሴምበር ጀምሮ የሚተገበር ነው አንዳንዶቹ ላይ ጃንዋሪ እንደ ኢትዮጵያ ያለው ሀገርና ፓስፖርት ሆልደሮች ላይ ደግሞ ፌብሩዋሪ 13 ወስኗል የዶናልድ ትራምፕ አስተዳደር እንግዲህ እንዳልኳችሁ ነው $1000 ፍሪሊ ራሳቸውን ዲፖርት ለሚያረጉ ነገር ግን በህጋዊ መንገድ ራሳቸውን ዲፖርት ማያረጉ ሰዎች ካሉና ይሄን $1000 ማይጠይቁ ከሆነ ከፌብሩዋሪ 13 በኋላ የአሜሪካን ሎ ኢንፎርስመንት ኤጀንሲ ወይ ደግሞ የህግ አስከባሪው አካል ወደ ማስገደዱ ነው የሚሄደው የሚል ብዙ ነገሮችን እየሰማን እያነበብን እንገኛለን በዚህ ሁኔታ ስለምትገኙ ሰዎች እንግዲህ ራሳችሁን ከሁኔታዎቹ ጋር በማየት መጠበቅ ያስፈልጋል ነገር ግን እንደኔ ከአሜሪካን ውጪ የምትኖሩና ወይ ደግሞ ላይክ አሜሪካን ሀገር የሚሄድ አሜሪካን ሀገር የመግባት አሜሪካን ሀገር ነገሮችን የማስኬድ ሐሳብ ያላችሁ ሰዎች ካላችሁ አሁን ላይ አሜሪካን ሀገር ያለው ሁኔታ ይሄንን ይመስላል አንደኛ የዶናልድ ትራምፕ አስተዳደር ሌትስ አሜሪካ ግሬት አጌን የሚል አንድ ፕሮግራም አለው አሜሪካን እንደገና ታላቅ እናድርጋለን ከነዚህም ውስጥ ምንድነው ባለፈው ጊዜ ጀምሮ ዶናልድ ትራምፕ ምን ይያለ ነው ቪዛችንን ወደ $5 ሚሊዮን አካባቢ ጎልደን ግሪን ካርድ የሚባል አይነት ማለት ነው እንሸጣለን ወይ ደግሞ ይሄ ብር ያላቸው ሰዎች ናቸው አሜሪካን ሀገር የሚኖሩት የሚል ነው እንግዲህ የዶናልድ ትራምፕ አስተዳደር ያን ብቻ ሳይሆን ዜግነት ያለ መስጠት የተለያዩ ሀገሮችን የተለያየ ስታተስ ላይ ያሉ ሰዎችን ዜግነት የመከልከል የመቀማት እንደገና በደንብ ነገሮችን አጥብቆ የማየትና የአሜሪካን ዜግነትና ወረቀትን በጣም ውድና የማይገኝ ማድረግ ፕሮግራም አለው የዶናልድ ትራምፕ አስተዳደር እንግዲህ ዲቪ ሎተሪን ሙሉ በሙሉ የማቆም ፕሮግራም አለው ዶናልድ ትራምፕ በተለያዩ ጊዜያቶች እንግዲህ አስተዳደሩና ፕሬዚደንቱ ምን ብለዋል በዲቪ ሎተሪ የሚገቡ ሰዎች ሀገራችን ላይ ትልቅ ወንጀል የሚፈጽሙና ያልተገባ ነገር የሚያደርጉ ናቸው የሚል ንግግሮች ተሰምተዋል አሁን አንድ ወንጀል የፈጸመ ሰው አለ አንድ ግድያ የፈጸመ ሰው አለ ይሄ ሰው በ2017 አካባቢ ወደ አሜሪካ ነገር በዲቪ ሎተሪ የገባ ነው ከዚህ ጋር በተገናኘ ሙሉ በሙሉ በአመት ወደ 50,000 ዜጎች ከመላው ዓለም በዚህ ዲቪ ሎተሪ ወደ አሜሪካ ነገር እንደሚገቡ ታውቃላችሁ ይሄንን ፕሮግራም የመሰረዝ የማቆም እና ይሄ የ5 ሚሊዮን ግሪን ካርድ ሳይሆን ጎልደን ካርድ የሚባል የአሜሪካን ወረቀት የመስራትና የመስጠት ፕሮግራም ዶናልድ ትራምፕ አለው ምን ያህል ነገሮች ውሳኔ አግኝተው ወደ ስራ ይገባሉ የሚለው ገና ነው ይሄ ዲቪ ሎተሪ ጉዳይ ግን በሐሳብ ደረጃ በንግግር ደረጃ ሰሞኑን እያነበብን እየሰማን ያለ ነው መረጃ ዲቪ ሎተሪን ሰስፔንድ የማድረግ ፕሮግራም የዶናልድ ትራምፕ አስተዳደር አለው ቀጥሉ ነገሮች ካሉ ያያየን በዚህ ዩቲዩብ ቻናል የምናደርሳችሁ ነው የሚሆነው እንዳልኩት ነው ይጠቅመዋል የምትሉ ሰው ካለ ሼር ማድረግ ቤተሰብ ደግሞ ካሉናችሁ እስካሁን ያያችሁን ከሆነ ሰብስክራይብ አድርጋችሁ ቤተሰብ መሆን አይረሳ በሚቀጥል